ጤና ይስጥልኝ አድማጮቻችን እንደምን አላችሁ? ዛሬ እንግዲህ በአዲስ መልኩ ይህንን የስፖርት ቻናል ጀምረናል። በዚህ የስፖርት ቻናል ላይ ቤተሰብ እንድትሆኑ በእጅጉ እናበረታታችኋለን። ምክንያቱም ያልተሰሙና አዳዲስ መረጃዎችን ከላቀና ከተሻለ ትንታኔ ጋር ወደ እናንተ ይዘን እንቀርባለን። ጉዳያችን የምንጀምረው አርሰናልን በተመለከተ እንግዲህ ዋንጫውን ያነሳል ተብሎ ከፍተኛ ግምት የተሰጠው ክለብ ነበር በዚህ ዓመት እንደሚታወቀው። ይሁንና ግን ባጋጠሙት የተለያዩ ጉዳቶች፣ የተጫዋቾች ጉዳቶች ምክንያት ተብሎ በብዙ የሚታመነው ይሄ ነው እንግዲህ ይሄ ሳይሆን ቀርቷል። ነገር ግን አርሰናል ብዙ ችግሮች አሉት። አርሰናል በምናወራበት ጊዜ እንግዲህ አርሰናል እውነት ለመናገር ራሱን እየገነባ ባለፉት 5 ዓመታት ውስጥ እጅግ የሚገርም እድገት ያሳየ ቡድን ነው። እውነት ለመናገር አርሰናልን በጨዋታ እንቅስቃሴ በልጦ ማሸነፍ የማይቻልበት ደረጃ ላይ ተደርሷል። ማንም ቡድን አርሰናልን በጨዋታ ተጫውቶ ሊያሸንፈው አይችልም። ይህንንም አሳይቶናል። ከፍተኛ የሆነ የታክቲክ ማኔጅመንት አለው። የመከላከል አቅሙ ከፍተኛ ነው። ሜዳውን የመቆጣጠር አቅሙ ከፍተኛ ነው። ወርክሬታቸው ከፍተኛ ነው። የትኛውም ቲም ከአርሰናል ጋር በመሃል ሜዳና በመከላከል መንገድ ሊፎካከረው የሚችለው እስካይኖር ድረስ ራሱን በዚህ ደረጃ ይገነባ ነው። ትልቁ ችግሩ የማጥቃት መስመር ላይ ነው። እንዲሁም ደግሞ ትንሽ እድል የመፍጠር በእርግጥ ብዙ እድሎችን ይፈጥራል። የአጥቂ ችግር ነው ያለበት ይባላል። ነገር ግን አንዳንድ ልክ እንደነ ሊዮኔል ሜሲ አይነት በራሳቸው የሆነ ተአምር መፍጠር የሚችሉ ቲም የማይጠብቁ እንደነ ኔይማር አይነት ክሬቲቭ የሆኑ ተጫዋቾች እንደነ ክርስቲያኖ ሮናልዶ አይነት ተጫዋቾች እንግዲህ በከፍተኛ ሁኔታ ስናያቸው እንደነበረው እንደነሱ አይነት ጀግና የሆነ ተጫዋች ወይም ደግሞ መፍጠር የሚችል ተጫዋች ነው የሚያስፈልገው ተብሎ ይታመናል። ከዛ ባለፈ ግን በምንም አይነት መንገድ ቢሆን አርሰናልን በጨዋታና በታክቲክ ማማት በጣም ይከብዳል። ከአርሰናል ጋር በተያያዘ እንግዲህ የእንግሊዝ ፕሪሚየር ሊግ ዋንጫውን ቢያስረክብም በሻምፒዮንስ ሊግ ከፍተኛ የሆነ የሴሚ ፋይናል ወይም ደግሞ የግማሽ ፍጻሜ ጨዋታ አለበት ከሪያል ማድሪድ ጋር ከሻምፒዮንስ ሊግ ንጉሶቹ ጋር ከፍተኛ የሆነ ትንቅንቅ ያደርጋሉ ተብሎ ይጠበቃል። አብዛኛው ሰው ብዙ ሰዎች፣ የስፖርት ጋዜጠኞች፣ የስፖርት ባለሙያዎች ግምታቸውን ለሪያል ማድሪድ ሰጥተዋል። ምንም ጥርጥር በሌለው መልኩ ሲያወሩ ራሱ ማብራሪያ ሰጥተዋል። በቃ አርሰናልና ማንቸስተር ሪያል ማድሪድ ሲገናኙ ሪያል ማድሪድ ያልፋል። ኦኬ ከዛ ሪያል ማድሪድ ከማጋ ነው የሚገናኘው እያሉ ነው እንጂ የሚያወሩት ማን ያልፋል ማን ያልፈም የሚለው ዲቤት ውስጥ የገባ አይመስልም። በዚህ ልክ ነው እንግዲህ አርሰናል እየተናቀ ያለው። ነገር ግን የኦዴጋርድ እንግዲህ የአርሰናል አማካኝና አምበል የሆነው ተጫዋች በዚህ ዓመት የሻምፒዮንስ ሊግ ዋንጫውን እናሳካለን ብሎ መናገሩ ይታወሳል። እንግዲህ እውነት ለመናገር ተአምር የሚፈጠር ይመስላል። እግር ኳስን መገመት አይቻልም። ለዚህ ነው ድንቅ ስፖርት የተባለው። አብረን ምን ይሆናል። የአርሰናልን በተመለከተ እንግዲህ ከሪያል ማድሪድ ጋር በሚያደርጉ ጨዋታዎች ብዙም የማይጠበቁ ነገሮች ሊከሰቱ ይችላሉ። ምክንያቱም አንደኛ እግር ኳስ ስለሆነ፣ ሁለተኛ ደግሞ የአርሰናልን እስከዛሬ የጨዋታ እንቅስቃሴ ባየንበት ጊዜ ብዙ ጊዜ ቡድኖች ተከላክለው አጥብቀው 11ዱም ተጫዋቾች የግብ አጥራቸውን ከበው እንደ ዘበኛ አጥረውት በአደገኛ አጥረውት ነው የሚጫወቱት ከአርሰናል ጋር። እንደዚህ አይነት ቡድኖች ብዙ ጊዜ ተሳክቶላቸዋል አርሰናልን ነጥብ በማስጣል በኩል። ሪያል ማድሪድ እንደዚህ አይነት የዲፌንሲቭ ስትራቴጂ ይዞ ይመጣል ተብሎ አይገመትም። እንደዚህ አይነት ስትራቴጂ ይዞ የማይመጣ ከሆነ ደግሞ ሪያል ማድሪድ ለአርሰናል ጨዋታው ቀላል ይሆንለታል ተብሎ ይታሰባል። ምክንያቱም ምንድነው አርሰናልን ጨዋታ ከለቀቀለት ወይም ደግሞ የግብ ክልሉን ከፈት እያደረገለት አንድ ሰው የሚጫወት ከሆነ ኳስ የመቆጣጠር አቅም ስላለው በቲሙ እንዲሁ በተፈጥሮ ኳስ የመያዝና በኳስ ላይ የተመሰረተ ቡድን ስለሆነ በጣም ቀላል ይሆንለታል አርሰናል ተብሎ ይታሰባል። ስለዚህ ብዙም ጨዋታውም አይከብደውም ተብሎ ይታሰባል። ነገር ግን ጎል ማስቆጠሩ ላይም ቢሆን አሁንም ቢሆን
እንደዚህ በቃ ቻንስ ክሬት ሊያደርግላቸው የሚችል ተጫዋች አንድ ጎልቶ የሚወጣ ተጫዋች ባለመኖሩ ምክንያት ይታማል። ነገር ግን ምናልባት የቡካዮ ሳካ መምጣት ይህንን ነገር ሊቀርፈው ይችላል ተብሎ ይታሰባል። ቡካዮ ሳካ እንግዲህ በራሱ ጎሎችን ቻንስን ክሬት አድርጎ መግባት የሚችል ተጫዋች ስለሆነ ይህንን ችግር ይቀርፋል ተብሎ ይታመናል። ነገር ግን ከጉዳት መልስ ስለሆነ ምናልባት ይህ ነገር አስተማማኝ ላይሆን ይችላል። ነገር ግን በብዙ ይጠበቃል። ይህ ጥቁር አልማዝ የሆነ የአርሰናል ተጫዋች በዛ ቀን በጉጉት ከሚጠበቁ ተጫዋቾች መካከል አንዱ ነው። ከጨዋታው በላይ የእሱ መገኘት ብዙ ትኩረቶችን እየሳበ ይገኛል። ስለዚህ እንደዚህ አይነት ቻንስ ክሬት የሚያደርግላቸው ከሆነ የጎል ችግራቸው የሚቀርፉ ከሆነ ጨዋታውን ይቆጣጠሩታል። ምክንያቱም ሪያል ማድሪድ ዲፌንሲቭ የሆነ ጨዋታ ላይጫወት ይችላል ተብሎ ስለሚታሰብ ማለት ነው። ኳስ ከለቀቀለት አርሰናል በእርግጠኝነት ኳሱን ይቆጣጠረዋል ተብሎ ይታሰባል። ነገር ግን የአርሰናል ደግሞ ምናልባት ድክመት ይሆናል ከተባለ ሪያል ማድሪድ ኳሱን የሚቆጣጠረው ከሆነ የነ ምባፔንና የነ ቪኒሺየስ ጁኒየርን የመፍጠር አቅም ምናልባት የአርሰናል የመከላከል ሜዳ ሊፈትነው ይችላል ተብሎ ይታሰባል። እነዚህ ሰዎች ቻንስ ክሬት የማድረግ አቅማቸው ከፍተኛ ነው። የነ ቪኒ ጁኒየር እንዲሁም የነ ምባፔም ተጽዕኖ ቀላል አይደለም። ትልቅ ተጫዋቾች ናቸው። ከዚህ አንጻር በተደጋጋሚ ሊያንኳኩ ይችላሉ የተከላካዮቹን በር ተብሎ ይታሰባል። ያም ሆነ ይህ ግን ጨዋታውን አርሰናል የሚቆጣጠር ከሆነ ያን ያህል ተጽዕኖ አይኖረውም ተብሎ ይታሰባል። እኔ አሁን ይህንን ትንታኔ በምሰጥበት ጊዜ ብዙዎች ላይስማሙ ይችላሉ። ነገር ግን ይህ ፋክት ነው። አርሰናል በፍጹም በኳስ ብልጫ ሊወሰድበት አይችልም። አንድ ቡድን ከፍቶ እየተጫወተ በፍጹም ብልጫ ሊወሰድበት አይችልም። አርሰናል በባህሪው ዲፌንሲቭ የሆኑ ቲሞችን ነው ማሸነፍ የሚከብደው እንጂ ኳስ ይዞ ለመጫወት ጥረት የሚያደርግ ጨዋታም በጨዋታ ላይ የተመሰረተ ተጋጣሚን ብዙም አይከብደውም። ለምሳሌ ማንቸስተር ሲቲ እንዴት እንዳደረገው ይታወቃል፣ አይታችኋል። ስለዚህ ትልቁ ችግሩ ቻንስ ክሬት ማድረግ ላይ ነው። ጨዋታውን ይቆጣጠረዋል፣ ጎል ግን ይፈጥራል አይፈጥርም ወይ? እንደነ ቡካዮ አይነት ሳካ አይነት ተጫዋቾች ምናልባት የዛን ቀን በትልቁ የሚያስፈልጉ ለዚህ ነው። ድንገት የሆነ ተአምር መፍጠር የሚችሉ በራሳቸው የቲሙን የጨዋታ ቀመር ካልኩሌሽን እየጠበቁ የሚጫወቱ ሳይሆን የራሳቸውን ጨዋታ መፍጠር የሚችሉ ልክ እንደነ ኔይማር እንደነ ሜሲ እንደነ ክርስቲያኖ አይነት የራሳቸውን የሆነ ተአምር ፈጥሮ የሚወጡ የራሳቸውን ልክ ለምሳሌ የኔይማር በብራዚል ከክሮሺያ ጋር በምታደርገው ጨዋታ ተፈትና በነበረበት ጊዜ በምን አይነት ሁኔታ ድንገት ሰደንሊ እንዴት ጨዋታውን እንደቀየረው ይታወቃል። በራሱ ብቃት ራሱ ኳስ ጀምሮ በራሱ ፎርሙላ ብራዚልን ወደ ማሸነፍ አድርሷት ነበር። እንዳጋጣሚ ያው በመጨረሻው ሰዓት በተከላካዮች መዘናጋት ምክንያት ወጡ እንጂ ያ ኔይማር እንደዚህ አይነት ተጫዋች ለዚህ ነው ለዚህ ጊዜ ነው የሚያስፈልገው ተብሎ እስኪወደስ ድረስ አይኮኒክ የሆነ መገለጫ ነው ያ ጨዋታ። ከነቡካዮ ሳካ የሚጠበቀው ይሄ ነው። ቻንስ ክሪኤሽን ማለት ይሄ ነው። ቲሙ ጸጥ ባለበት ሞክሮ የሱ ካልኩሌሽን አልሰራ ሲል ድንገት የራሱን ፈጠራ ይዞ ድንገት በራሱ ጭንቅላት የሆነ ተአምር መፍጠር የሚችል ተጫዋች ማለት ነው። ቻንስ ክሬት ማድረግ የሚችል ተጫዋች ኢንዲቪጁዋል ብቃት ላይ የተመሰረተ ነው ቻንስ ክሪኤሽን። ለዚህ ነው የተጫዋቾች ብቃት ኢምፖርታንት ነው። አለበለዚያማ በቲም ፎርሙላ ብቻ የሚገነባ ቢሆን በአሰልጣኙ ቀመር ብቻ የሚገነባ ቢሆን አንድ ቡድን እንደዛ ከሆነ የግል የተጫዋቾች ብቃት አስፈላጊ አይሆን። የተሰጠውን ተግባር አቀበል ሲባል ያቀብላል፣ ያንን መስመር ጠብቆ መሄድ ነው። ነገር ግን የተጫዋቾች ብቃት ልኬት የሚያስፈልገው ለዚህ አይኪዋቸው፣ ፍጥነታቸው፣ የአእምሮ ፍጥነት፣ ጌም የማንበብ ፍጥነት፣ የመረዳት ክህሎትና ድንገት የሆነ ተአምር የመፍጠር ብቃት ኢንዲቪጁዋል ብቃት የሚያስፈልገው በእንደዚህ አይነት ጊዜ አርሰናል ከመቼውም ጊዜ በላይ እንደዚህ አይነት ተጫዋቾችን ነው የሚያስፈልገው። እንደዚህ አይነት ተጫዋቾች ያጣውም እንደዚህ አይነት ተጫዋቾች ነው እንጂ እንደ ቲም እንደ አርሰናል አይነት ከባድ ቲም በእንግሊዝ ፕሪሚየር ሊግ ውስጥ የለም። የኖቲንግሃም ፎረስቱ ተከላካይ ይህንን አስተያየት ነው የሰጠው። ከሊቨርፑል ይልቅ ከአርሰናል ጋር መጫወት በጣም አድካሚ ነው። አርሰናል ከባዱ ተጋጣሚያችን ነው። ሁሉንም ቲም አይተዋል። ማንቸስተር ሲቲም ቀላሉ። ማንቸስተር ሲቲ ኳስ ይለቅልሃል፣ ኳሱን ይቆጣጠራል፣ እረፍት ይሰጣል። ድንገት ግን ኦፖርቹኒቲዎችን ይጠቀማል።
ሊቨርፑል በሁለት ኳስ ተቀባብሎ እንደ ባስኬትቦል ወደ ቡድን ወደ ሜዳችን ይገባና ወደ ጎል ይደርሳል። አርሰናል ግን እያንዳንዷ ኳስ የት እንደምታርፍ አይታወቅም፣ ይቀባበሉታል። በቃ ሁሉም ተጫዋቾች ሙቭመንት አላቸው። ማየቱ ጋር እንደሚቆም ማርክ ማድረግ አይቻልም አንዱን ተጫዋች እስኪባል ድረስ ማለት ነው። አንዱን ተጫዋች ማርክ ማድረግ አይቻልም እና ስራን ነው የሚያበዛባ አርሰናል። አድካሚ ነው ክለቡ። ኳስን ይዞ የሚጫወበት የቲሙ ፎርሙላ የሚገርም ነው። ነገር ግን ቲም ብቻውን አሪፍ ቀመር ስላለው ብቻ ያን አያመጣም ማለት ነው። የራሱ ኢንዲቪጁዋል የሆነ ተጫዋቹ የሚያሳየው እንቅስቃሴ ለቲሙ ኢምፖርታንት የሚሆነው ለዚህ ነው ተጫዋቾች የሚሸለሙት፣ ተጫዋቾች ክብር የሚሰጣቸው፣ በግል ያሳኩት ስኬት እንደ ስኬት ተደርጎ የሚቆጠርላቸው ለዚህ ነው። ከሪያል ማድሪድና ከአርሰናል ጨዋታ ይህ ይጠበቃል። ምናልባትም ተአምር ሊፈጥር ይችላል። ለዚህ ነው ምክንያቱም ሪያል ማድሪድ በባህሪው የተከላካይ መስመር መሳሳት አለበት። ያንን አርሰናል ይጠቀማል አይጠቀምም ትልቅ ዜና ነው የሚሆነው። የቡካዮ ሳካ መመለስ ቻንስ ክሬሽን ላይ ትልቅ ዜና ይሆናል። እንዲሁም ደግሞ አርሰናል ያለው ዋንጫ አንድ መሆኑና ተስፋው እሱ ላይ ብቻ የተንጠለጠለ በመሆኑ ተጫዋቾች ሊጋደሉለት ስለሚችሉ ሌላ ታሪክ ሊቀየር ይችላል። ነገር ግን ሪያል ማድሪድ ደግሞ ሻምፒዮንስ ሊግን በቀላሉ አሳልፎ የሚሰጥ ክለብ አይደለም። ኤኒዌይስ እነዚህ ሁሉ ይጠበቃሉ። በእነዚህ ጉዳዮች ምክንያት ጨዋታው እንዳይገመት ያደርጓል ስንል በእኛ በኩል አስተያየት መስጠት እንፈልጋለን። በእኛ ትንታኔ መሰረት አይገመትም። በቃ ምን ሊፈጠር ሪያል ማድሪድ ዝም ብሎ ያልፋል፣ ባለው ልምድ ያልፋል። አርሰናል ካለው ድክም አይደለም፣ እንደዚህ አይደለም። ምን እንደሚፈጠር ለማወቅ አይቻልም። አሁን ባለው እኛ ባቀረብነው ትንታኔ መሰረት ማለት ነው። እግር ኳስ አይገመት የመሆኑ ብቻ ሳይሆን አሁን ባቀረብንላቸው መሰረት በዚህ ምክንያት ማለት ነው የአርሰናልን የመከላከል አጥር መስበር ከባድ ነው። አርሰናል ቻንስ ክሬት የሚያደርግ ከሆነ ደግሞ ሪያል ማድሪድ ጨዋታን መሰረት ያደረገ ጨዋታ ስለሚጫወት ስለማይከላከል በዚህ ምክንያት ጨዋታውን ውጤቱን ሊቀለብስ ይችላል። ወሳኙ ነገር ግን የአርሰናል ቻንስ ክሬት የሚያደርግ ጎልቶ የሚወጣ ተጫዋች ይኖራል ወይ በዛ ቀን? እንግዲህ አድማጮቻችን ለዛሬ ያዝነው ሀሳብ ይሄ ነው። ሌሎች ሀሳቦችን ከዚህ በኋላ በተደጋጋሚ በላቀ ጥራትና እይታ በላቀ ትንታኔ የምናቀርብላችሁ ይሆናል። ቤተሰብ ይሁኑ እንዳያመልጣችሁ። አሁኑኑ ሰብስክራይብ